አድማጮች ዕለተ ቅዳሜ አመሻሽ ነው። የፋኖ ኃይሎች ወደ አዲስ አበባ ከተማ ዘልቀው ስለመግባታቸው እየተገለጸ ይገኛል። የብልጽግና ሹማምንት የብልጽግና ባለስልጣናትም ቢሆኑ ፋኖ ወደ አዲስ አበባ ከተማ ዘልቆ ገብቷል። የፋኖ ኃይሎችና የሻቢያ ኃይሎች በአዲስ አበባ ከተማ ሁከትና ብጥብጥ ለመፍጠር አደገኛ እንቅስቃሴ እያካሄዱ ነው በሚል በአዲስ አበባ ከተማ ጥብቅ ፍተሻዎች እየተካሄዱ እንደሚገኙ ነው አሁን ላይ ምንጮች እያመላከቱ የሚገኙት። የብልጽግና ሰዎች የሆኑት እና አብይ አህመድም ቢሆኑ የፋኖ ኃይሎች ወደ ትጥቅ ትግል ከገቡበት ጊዜ አንስቶ ሰላማዊ እንቅልፍ ተኝተው እንደማያውቁ ምንጮቻችን ገልጸውልናል። በተለይ ደግሞ የፋኖ ኃይሎች ጠቅላይ አዛዥ በመሆን የተሾመው አርበኛ ዘመነ ካሴ በቀጥታ ከግንባር ያስተላለፈው ጥብቅ መልእክት አለ። ይህ የአርበኛ ዘመነ ካሴ መልእክትም የብልጽግና ሰዎችንና አብይ አህመድን ክፉኛ ድንጋጤ ውስጥ የከተተ ስለመሆኑ በቀጥታ እየተገለጸ ነው የሚገኘው። ከሰሞኑ የፋኖ ኃይሎች ጠቅላይ አዛዥ በመሆን ተሹሟል ዘመነ ካሴ። ጥብቅ መልእክት አለው። እንዲሁ ደግሞ ሌላው ከኛ ጋር ስትቆዩ የምታደምጡት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት ዲያቆን ዳንኤል ክብረት ምናልባትም ከጠቅላዩ አማካሪነት ስልጣናቸውን ሊያጡ እንደሚችሉ የሚያመላክቱ መረጃዎችም ይፋ ወጥተዋል። እንዲሁ ደግሞ የፋኖን ኃይሎች በተመለከተ ታጋይ እስክንድር ነጋንና እነ ጄኔራል ተፈራ ማሞን በተመለከተም አስደሳች ዜናዎች እጃችን ላይ ገብተዋል። ዕለተ ቅዳሜ ነው። ወሳኝ ሰበር ዜናዎችን ይዘንላቸው መተናል። እንግዲህ ውድ አድማጮቻችን ቪዲዮአችን እንደተለመደው ለብዙሃኑ ድምፅ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን እንድትጫኑ ከወዲሁ ልናስታውሳችሁ እንወዳለን። ውድ አድማጮች ዕለተ ቅዳሜ አመሻሹን ሰበር ዜናዎችን እየሰማን እንገኛለን። የብልጽግና ሹማምንት የሆኑትና አብይ አህመድ ከፋኖ ኃይሎች ጋር ያካሄዱት የሚገኙት ውጊያ ከምንጊዜውም በላይ እንዳሳሰባቸውና በማንኛውም ሰዓት ስልጣናቸውን ሊያጡ እንደሚችሉ የውስጥ ምንጮች ሾክ እያሉን ይገኛሉ። እና አብይ አህመድ ፋኖን እናጠፋለን፣ እንደመስሳለን፣ የአማራን ክልል ልዩ ኃይልም ትጥቅ እናስፈታለን በሚል የገቡበት ጦርነትም በ3 ቀን ትጥቅና ቀበቶ አስፈትተን ከክልሉ እንወጣለን የሚል እቅድን ቢያቅዱም የፋኖን ኃይሎች ማጥፋት ተስኗቸው ከ2 ዓመት ተኩል በላይም በመላው የአማራ ክልል ከተሞችም በሜካናይዝድ በጦር ጄቶችና በድሮን የታገዘ ውጊያ እያካሄዱ የሚገኙት የብልጽግና ሰዎችም አሁን ላይ ደግሞ ጽንፈኛውን የፋኖ ቡድን ማሸነፍ ተስኖናል ሲሉም እየተደመጠ ይገኛል። አመሻሹን በመላው የአማራ ክልል ከተሞችም በፋኖና በአገዛዙ ኃይሎች መካከል እየተካሄደ የሚገኘው ውጊያም ከመንጊዜውም በላይ ተባብሶ መቀጠሉ ሲገለጽ የብልጽግና ሹማምንት የሆኑት እና አብይ አህመድም ከ2 ዓመት በላይ አጠፋን ደመሰስን ሲሉ የቆዩትን የፋኖ ኃይሎችም ጽንፈኛው ቡድን ኢትዮጵያን ሊበትን ነው በሚል በ4 ኪሎ ቤተ መንግስት አስቸኳይ ስብሰባ ስለመቀመጣቸውም ተሰምቷል። ከዚህ ቀደም በጠቅላዩ ቀኝ እጅ በኩል በኢታማዦር ሹም ብርሃኑ ጁላና እንዲሁ በምክትል ኢታማዦር ሹም አበባው ታደሰ በኩልም ጽንፈኞችን አጠፋን ደመሰስን፣ ፋኖን ከ90 በመቶ በላይ አጥፍተን ክልሉን ነጻ አወጣን ሲሉ የቆዩት የብልጽግና ሰዎችም አሁን ላይ የፋኖን ኃይሎች በተመለከተ አስደንጋጭ ንግግሮች ሲያካሂዱ ተሰምተዋል። ምሽቱን አብይ አህመድ የሚተማመንባቸው 2 ከፍተኛ አዋጊዎቹም በፋኖ ኃይሎች በተፈጸመ ጥቃት መደምሰሳቸው ሲገለጽ፣ ብልጽግና የፋኖን ኃይሎች በተመለከተ አስደንጋጭ ውሳኔዎች ማሳለፉ ተሰምቷል። የምታደምጡት አለ። በሌላ በኩል ደግሞ የፋኖ ኃይሎች ከግብጽ በተቀበሉት ከባድ መሳሪያ ድሮን ከሰከሱ መባሉ ተሰማ። አገዛዙ የፋኖ ኃይሎች ባንዳ በመሆን ከግብጽ በተቀበሉት ከባድ የጦር መሳሪያዎችም ድሮኖችን እየመቱና እየጣሉ ይገኛሉ በሚል መወንጀሉ የተሰማ ሲሆንም በተለይም ደግሞ በጎጃምና በጎንደር ቀጠና የፋኖ ኃይሎችም የድሮን ቴክኖሎጂን ለመጣል የሚያስችል ከባባድ መሳሪያዎችን ስለመታጠቃቸውም በአገዛዙ ልሳናት በኩል በስጋት እየተገለጸ ይገኛል። አድማጮቻችን የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳም ስልጣናቸውን ሊያጡ እንደሚችሉ ሲሰማ በተለይም ደግሞ ከጠቅላይ ሚኒስትር አብይ አህመድ ጋር አለመግባባት ውስጥ መግባታቸውም እየተገለጸ ነው የሚገኘው። አቶ ሽመልስ አብዲሳ በአዲስ አበባ ከተማ ባካሄዱት ጥብቅና ዝግ ስብሰባ ላይ የኛ ኃላፊነት የሚሆነው የአብይን ስልጣን ማስጠበቅ ነው፣
ጽንፈኞቹ አብይን ከስልጣን ለማስወገድ ከውስጥና ከውጭ ባንዳዎች ጋር በመቀናጀትም መጠነ ሰፊ ዘመቻን ከፍተውብናል በሚል ባካሄዱት ስብሰባ መግለጻቸው ሲሰማ በተለይም ደግሞ አቶ ሽመልስ አብዲሳ ከዚህ ቀደም በተደጋጋሚ ወደ አደባባይ ብቅ በማለትም ጽንፈኞችን አጠፋን፣ የነፍጠኞችንም ነፍጥ ቀምተን እኛ ታጠቅን፣ ወደ ባህር ዳር በማቅናትም ቁማሩን በልተነዋል ማለታቸውንም ተከትሎ የአማራ ሕዝብ እንዲነሳብኝ ምክንያቱ እነዚህ ንግግሮች ናቸው በሚል በጠቅላይ ሚኒስትር አብይ አህመድ በኩልም ጥርስ እንደተነከሰባቸውም ነው የተገለጸው። የኦሮሚያ ክልል ርዕሰ መስተዳድር የሆኑት አቶ ሽመልስ አብዲሳ ከዚህ ቀደም አጠፋ ነው ደመሰስ ነው በማለት የሚገልጹትን የፋኖ ኃይሎችም አሁን ላይ ደግሞ ጽንፈኛው ቡድን ወደ ኦሮሚያ ክልል ከተሞች ዘልቆ በመግባት ጥቃት እየፈጸመብን ይገኛል በሚል የከሰሱ ሲሆንም ለዚህም ደግሞ ተጠያቂው ለኦሮሞ ሕዝብ እንታገላለን ብሎ የሚለው የሸኔ ቡድን ነው። የሸኔ ቡድን ከ50 ዓመት በላይ ለኦሮሞ ሕዝብ እንታገላለን ብሎ ቢልም አሁን ላይ ግን የጽንፈኛው ቡድን ተላላኪ ሆኗል ሲሉ የተደመጡት አቶ ሽመልስ አብዲሳ እንዲሁ ደግሞ የኦሮሞ ተወላጅ የሆኑ አክቲቪስቶችና እንዲሁ ፖለቲከኞችም ጽንፈኛውን ቡድን እየደገፉ ነው በማለት ስጋታቸውን እየገለጹ ሲሆንም የኛ ኃላፊነት የሚሆነው የአብይን ስልጣን ማስጠበቅ ነው። አብይ ስልጣኑን የሚለቅ ከሆነ ምናልባትም የኦሮሞ ሕዝብ ከዚህ ቀደም ታይቶ በማይታወቅ መልኩ ወደ ባርነት ሊገባ ይችላል ሲሉ ስጋታቸውን ሲገልጹም ተደምጠዋል። አቶ ሽመልስ አብዲሳ የፋኖ ኃይሎች አይናችንን ጨፍነን ስንገልጥ 4 ኪሎ ቤተ መንግስት ገብተው ልናገኛቸው እንችላለን፣ ሁላችንም በአንድነት ልንቆም ይገባል ሲሉ የተደመጡ ሲሆንም በኦሮሚያ ክልል ብልጽግና ውስጥ የሚገኙና የኦሮሞ ባለሀብቶችም ጽንፈኛውን ቡድን መደገፍ አቆሞ ሲሉ ስለማስጠንቀቃቸውም ነው የተሰማው። በሌላ በኩል የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት ዲያቆን ዳንኤል ክብረት የአዲስ አበባ ከተማ ባለሀብቶችን በመሰብሰብ አስጠነቀቁ። የጠቅላይ ሚኒስትር አብይ አህመድ ቀኝ እጅና አማካሪ የሆኑት ዲያቆን ዳንኤል ክብረትም የአዲስ አበባ ከተማ ነጋዴዎችና ባለሀብቶችም ጽንፈኛውን ቡድን እየደገፋችሁ ትገኛላችሁ በሚል መክሰሳቸውም የተገለጸ ሲሆንም በሆደ ሰፊነት ዝም ብለን ታግሰን እየተመለከትን ነው። ለጽንፈኛው ቡድን ወደ ጫካ ገንዘብ እየላካችሁ የምትገኙት እናንተ ናችሁ። ጽንፈኞችንና አሸባሪዎችን እየደገፋችሁ ሰላም የለም፣ መነገድ አልቻልንም፣ ነግደን ማትረፍ አልቻልንም በሚል በድጋሚ በመንግስት ላይ ጣታችሁን ትቀስራላችሁ ያሉ ሲሆንም ነግዳችሁ ማትረፍ የምትፈልጉ ከሆነና የኢትዮጵያንም ሰላም የምትሹ ከሆነ ለጽንፈኛው ቡድን ወደ ጫካ ገንዘብ መላክ አቁሙ ሲሉም ነው ያስጠነቀቁትም። ዲያቆን ዳንኤል ክብረትም በአዲስ አበባ ከተማ ከባለሀብቶች ጋርና ከነጋዴዎች ጋር ባካሄዱት ስብሰባ ጽንፈኛውን የፋኖ ቡድን እንደምትናፍቁ እናውቃለን፣ ፋኖ አዲስ አበባ ከተማ ይገባል ከሚል እምነት የተነሳ ለጽንፈኛው ቡድን መሳሪያ እየላካችሁ እንዳላችሁ በግልጽ ጠንቅቀን እናውቃለን። አደብ ግዙ፣ ጽንፈኞችን መደገፍ አቁሙ፣ ኢትዮጵያ ሰላም እንድትሆን ከተፈለገ ከመንግስት ጎን ቆሙ፣ ጽንፈኞችን መደገፍ አቁማችሁ መንግስትን ደግፉ ሲሉ የተደመጡትም የጠቅላዩ አማካሪ የሆኑት ዲያቆን ዳንኤል ክብረትም ከዚህ በኋላ የአዲስ አበባ ነጋዴዎችና ባለሀብቶችም ከጽንፈኛው ቡድን ጋር ንክኪ ካላችሁና ለጽንፈኛው ቡድንም የገንዘብ ድጋፍ ወደ ጫካ የምትልኩ ከሆነ የማያዳግም እርምጃን እንወስዳለን ሲሉ ስለማስጠንቀቃቸውም ነው የተገለጸው። በሌላ በኩል ብልጽግና በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎች እንዲቆሙ እንደሚፈልግ ተገለጸ። ከዚህ ቀደም ጽንፈኞችን አጠፋለሁ በሚል በጦር ጄቶችና በሜካናይዝድ የታገዘ መጠነ ሰፊ ውጊያን ሲያካሄድ የቆየው የብልጽግናው አገዛዝና የብልጽግና ሹማምንትም የፋኖን ኃይሎች ፈጽሞ በትጥቅ ትግል ማሸነፍ አንችልም ስለማለታቸውም ነው የተገለጸው። በተለይም ደግሞ እና አብይ አህመድ አሁን ላይ ኢትዮጵያ የጥንት ጠላቶቿ በአንድነት ተነስተውባታል፣ ግብፅና ሻቢያ ኢትዮጵያን ሊበትኑ ነው በሚልም
በተለይም የፋኖ ኃይሎች እያካሄዱ የሚገኙትን ውጊያ በአፋጣኝ እንዲያቆሙና ከፌዴራል መንግስቱ ጎን እንዲሰለፉም በአገዛዙ በኩል ስለመጠየቁም ነው የተሰማው። የግብጽና የሻቢያ ፍላጎት ኢትዮጵያን መበተን እንጂ የጽንፈኞቹን ቡድን ዓላማ ደግፎ አይደለም በማለት የገለጹትም የብልጽግና ሰዎችም የፋኖ ኃይሎች በማወቅም ይሁን ባለማወቅም ከኢትዮጵያ ጥንት ጠላቶች ጎን በመሰለፍ ኢትዮጵያን ልክ እንደ የመንና ሶሪያ ሊበትኑ ነው በሚልም በአገዛዙ በኩል ስጋት ስለመኖሩም የተገለጸ ሲሆንም ለፋኖ ከፍተኛ አዛዦችና መሪዎችም በፌዴራል መንግስቱ በኩል ሹመትና ስልጣን ለመስጠትም ቅድመ ዝግጅት መኖሩ የታወቀ ሲሆንም አገዛዙም የሚያካሂደውን ውጊያ ለማቆም ዝግጁ መሆኑ ሲሰማ የፋኖ ኃይሎችም ቢሆኑ ከግብጽና ከሻቢያ ጎን መቆማቸው ፍጹም ስህተት ነው በሚል አገዛዙ ቄሶችንና ሸሆችን የፋኖ ኃይሎች ወደሚገኙባቸው ይዞታዎችም እየላከና የፋኖን ኃይሎች እየተማጸነ እንደሚገኝም ነው የተገለጸው። ከዚህ ቀደም አጠፋዋለሁ ደመሰሰዋለሁ ሲል የቆየውን የፋኖ ቡድን አሁን ላይ ደግሞ ጽንፈኛው ቡድን ኢትዮጵያን ሊበትን ነው በሚል አገዛዙ ወደ ተማጽኖ መግባቱም የተገለጸ ሲሆንም ዘመነ ካሴ የአማራ ክልል ርዕሰ መስተዳደር መሆን ይችላል፣ እስክንድር ነጋ እንደ አቅሙና እንደ ብቃቱ የክልል ወይም ደግሞ በፌዴራልም ቢሆን ሹመትና ስልጣን ማግኘት ይችላል በሚል አገዛዙ ስልጣን ለማጋራት ዝግጁ መሆኑን የገለጸ ሲሆንም ታዲያ ይህ የሚሆነው የፋኖ ኃይሎች እያካሄዱ የሚገኙትን ውጊያ በማቆምም ከፌዴራል መንግስቱ ጋር በመስማማት የፋኖን ተዋጊዎችም የመከላከያ ሰራዊቱን እንዲቀላቀሉ በማግባባት ቅድመ ሁኔታ በማስቀመጥ ስለመሆኑም ነው የተሰማው። በሌላ በኩል የፋኖ ኃይሎችና የቲዲኤፍ ኃይሎች በአንድነት ሊጣመሩ ስለመሆኑ ተገለጸ። አገዛዙ ሰሜኖች በአንድነት ቆመውብን፣ ሻቢያ እንዲሁ ደግሞ ፋኖና ህወሓት በአንድነት ቆመው ጦርነት ሊከፍቱብኝ ነው በሚል በተደጋጋሚ ስጋቱን እየገለጸ በሚገኝበት በዚህ ሰዓትም በነ ጄኔራል ምግበይና እንዲሁም በነ ጄኔራል ድንኮል በኩል የሚመራው የቲዲኤፍ ተዋጊዎችም በቀጥታ በሱዳን ከፋኖ ከፍተኛ አዛዦች ጋርና መሪዎች ጋር ጥብቅ ውይይቶች ማካሄዳቸው የተገለጸ ሲሆን ይህም ጉዳይ የፌዴራል መንግስቱን ከስልጣን ለማስወገድ ስለመሆኑም ነው የተሰማው። እንግዲህ አድማጮች በኢትዮጵያ ያለው ጉዳይ በከፍተኛ ሁኔታ አሳሳቢም አሳዛኝም ነው። በተለይ የፌዴራል መንግስቱ እያካሄደ የሚገኘውን ውጊያ እንዲያቆም በተለያዩ ዓለም ላይ በሚገኙ በሲቪል ተቋማት በዓለም አቀፍ መንግስታት በኩል በንጹሃን ዜጎች ላይ እየተፈጸመ የሚገኘው ግፍና በደል በአፋጣኝ ሊቆም ይገባል በሚል ከፍተኛ ተጽዕኖ እየተፈጠረበት ይገኛል። ያም ሆኖ ግን የፌዴራል መንግስቱ የሚያሳስበኝ ኃይል የለም፣ ፋኖም ቢሆን እየጠፋ ነው፣ እየተዳከመ ነው፣ እንዲሁ ደግሞ የሸኔ ኃይሎችም ቢሆኑ ጠፍተዋል፣ ተዳክመዋል በሚል አገዛዙ በልሳናቶቹ በኩል በተደጋጋሚ ፕሮፓጋንዳዎችን እየነዛ ይገኛል። ያም ሆኖ ግን ዓለም አቀፍ ተጽዕኖዎች አሁንም በርትተው እንደቀጠሉ ይገኛሉ። ሌላው ደግሞ በአማራ ክልል ከተሞች የሚገኙ ታጋዮች አሁን ላይ ወደ አንድነት መጥተዋል። በጎጃም ቀጠና፣ በጎንደር እንዲሁ በወሎና በሸዋ ቀጠና የሚገኙ የአማራ ታጋዮች ወደ አንድነት በመምጣት አገዛዙን ከስልጣን ለማስወገድ በአንድነት ቆመው ተስማምተዋል። እነ ዘመነም እነ እስክንድር ነጋም ሌሎች የፋኖ ከፍተኛ አዛዦችና መሪዎች ከዚህ በኋላ በአንድነት እንቆማለን የሚል ውሳኔን አሳልፈዋል። እንዲሁ ደግሞ በኤርትራ በኩል ያለው ጉዳይም ቢሆን አደገኛ ነው። የኤርትራው ፕሬዝዳንት ኢሳያስ በኢትዮጵያ ውስጥ ያለው ጉዳይ ከምንጊዜውም በላይ እንዳሳሰባቸው በተለይ የፌዴራል መንግስቱ በማንኛውም ሰዓት ጦርነት ሊከፍትባቸው እንደሚችል ስጋት ስለመኖሩ እየሰማን ነው የምንገኘው። የፌዴራል መንግስቱ የኢትዮጵያ ፌዴራል መንግስት ደግሞ የአሰብ ወደብን እናስመለሳለን በሚል አደገኛ የጦርነት እንቅስቃሴዎችን እያካሄደ
ይገኛል። ያም ሆኖ ግን በኤርትራ በኩልም እንዲሁ ከፍተኛ የጦርነት ዝግጅት ነው እየተካሄደ የሚገኘው። ቀላል የሚባል አይደለም። ይሄ ጉዳይ ግን እና አብይን ክፉኛ አጣብቂኝ ውስጥ የከተተ ነው። እነሱ እንደ ቀልድ የአሰብ ወደብን እናስመልሳለን፣ ዘመናዊ የጦር መሳሪያዎች አሉን በሚል በተደጋጋሚ እየዛቱና እየተዘባበቱ ቢሆንም በኤርትራ በኩል ያለው የጦርነት ዝግጅትም ቢሆን ቀላል የሚባል አይደለም። ሌላው ደግሞ በሀገር ውስጥም ያለው የጦርነት ቅድመ ዝግጅት ከባድ ሆኖ ባለበት በዚህ ሰዓት ኤርትራን በዘመናዊ መሳሪያ፣ በትልልቅ ቴክኖሎጂዎች፣ በትልልቅ የጦር መሳሪያዎች አሸንፈን ክልሉን ነፃ እናወጣለን፣ እንቆጣጠራለን ብሎ ማለት ፈጽሞ የማይታሰብ ነው የሚሆነው። እንግዲህ በተለይ አሁን ላይ ሀገሪቷ አሳሳቢ ሁኔታ ላይ የምትገኝበት ወቅት ነው። ታዲያ እንዲሁ በአሜሪካ በኩልም በሌሎች የኢትዮጵያ ወዳጅ ሀገራት በኩልም ኢትዮጵያ እያካሄደች የምትገኘውን አደገኛ እንቅስቃሴ እንድታቆም ከኤርትራ ጋር ቢሆን በፍጹም ጦርነት ውስጥ መግባት እንደሌለባት፣ ምክንያቱም ቀጠናው መታወክ የለበትም በሚል ለኢትዮጵያም ከፍተኛ ማስጠንቀቂያ እየተሰጠ የሚገኝበት ሁኔታ ነው ያለው። በተለይ ደግሞ የፕሬዝዳንት ዶናልድ ትራምፕ አስተዳደር በ4 ኪሎ ልዩ መልእክተኛቸውን ሊልኩ ስለመሆኑ ተሰምቷል። የዶናልድ ትራምፕ አስተዳደር ልዩ መልእክተኛቸውን ወደ 4 ኪሎ የሚልኩበት ምክንያትም የብልጽግና ሰዎች ከኤርትራ ጋር ያላቸውን አለመግባባት በአፋጣኝ እንዲፈቱ፣ የቀይ ባህር በሚል ተልካሻ ምክንያትም ክልሉን ወደ ከፋ ጦርነት እንዳይከቱ ለማስጠንቀቅ ይሆናል ተብሎ ነው የሚጠበቀው ማለት ነው። ታዲያ የዶናልድ ትራምፕ አስተዳደር ከሰሞኑ ወደ 4 ኪሎ ቤተ መንግስት ተልከው ሊመጡ እንደሚችሉ እየተጠበቀ ነው የሚገኘው። አድማጮቻችን እንግዲህ ከኛ ጋር ስለሆናችሁ፣ ስለምትከታተሉን፣ ስለምታደምጡን ከልብ እናመሰግናለን። እንዲሁ በቀጣይ ቪዲዮችን ደግሞ እስከምንገናኝ ሰላም ጤና በያላችሁበት ይብዛልን እያለን እኛ ከወዲሁ ልንሰናበታችሁ እንወዳለን። በቀጣይ ቪዲዮችን እስከምንገናኝ ሰላም ጤና በያላችሁበት ይብዛልን። እኛ ከወዲሁ ተሰናበትናችሁ። ሰላም ሆኖልን